ያለች እኔም ትወደኛለች ግን ሁለተኛ ሚስት አድርገህ ለምን አታገባኝም ትለኛለች ሁሌ ማለት ነው። ያው ስልሽ ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የቻናሌ ቤተሰቦች? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለመጀመሪያ ጊዜ ነው ይሄን ሙከራ የምሞክረው። እስቲ ከተሳካልኝ እሞክራለሁ ማለት ነው። ራንክ የሚሉት ጨዋታዎች አልወድም። እስቲ ልሞክርና ከተዋጣልኝ እንቀጥልበታለን ማለት ነው። የሆነ የምጠይቃት ጥያቄ አለ። እሱን ጥያቄ እንዴት ትመልስልኛለች የሚለው ነገር አብረን እናያለን። ብዙዎቻችሁ እንግዲህ ከሀገር ውጭ ያላችሁ እህቶቻችን እናንተ ጋርም ይህን ጥያቄ ቢደርስ ምን አይነት ምላሽ ትሰጣላችሁ የሚለውን ነገር አብረን እናያለን ማለት ነው። ስለዚህ እናንተ በኮሜንት አስተያየት ሀሳባችሁን ትሰጡኛላችሁ። አሁን እሷ ጋር በቀጥታ እንደውላለን ማለት ነው። የምጠይቃት ጥያቄ ሁለተኛ ሚስት ላገባ ነው እዚህ እላታለሁ። ምን እንደምትለኝ እንሰማለን ማለት ነው። ጥያቄ ነው የምጠይቃት። ሚስት ላግባ፣ ሁለተኛ ሚስት ላግባ ወይ? እንግዲህ የሆነ የምታስቸግረኝ ልጅ አለች ላግባ ወይ ብዬ ጠይቃታለሁ ማለት ነው። ስለዚህ እሱም ምላሽ ደግሞ ምን እንደምትለኝ አብረን እንጫወታለን። እስቲ ምን አይነት ሰርፕራይዝ እንደምታደርገን አናቅም፣ ምን አይነት ምላሽ እንደምትሰጠንም አናቅም። እንግዲህ አብረን እንሰማዋለን ማለት ነው ምላሿን። እሺ አሁን ያው ቀጥታ ልደውላት ነው ማለት ነው ወደሷ። እኔ ራሱ ፈርቻለሁ፣ ምን እንደምል አላቅም። ልደውል ነው ወደሷ። ሄሎ ሄሎ፣ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ውዷ ሚስቴ? አልሐምዱሊላህ ሰላም ነው አለን። አልሐምዱሊላህ ሁሉ ሰላም፣ ሁሉ አማን አልሐምዱሊላህ። አንተ ጋር ሰላም ነው? ሁሉ ሰላም ነው። እንዴት ሁሉ ሰላም ነው? ውሎ ምሽቱ እንዴት ነው? አገሩ ሁሉ ሰላም ነው? አሪፍ ነው፣ ሁሉ ሰላም አልሐምዱሊላህ አሪፍ ነው። አንተ ጋርስ እንዴት ነው? ጥሩ ነው አለን። እኛም ያው ክረምት ነው እንግዲህ ይዘንባል ምናምን፣ ጥሩ ነው። አሁን ወቅቱ ነው ይመስለኛል። እዛ እናንተ ጋር ይሞቃል፣ በጣም ሙቀት ነው። ሙቀት ነው እናንተ ጋር? ያው አየሩ እኛ ጋር ሙቀት ነው። እና በተረፈ ሰላም ነው? ሰላም ነው። ቤት ሁሉ ሰላም ነው እኛ ጋር። እናንተ ጋር አሪፍ ከሆነ እኛ ጋር ሰላም ነው። ጥሩ ነው። የሆነ ጥያቄ እኮ ጠይቅሻለሁ እያልኩኝ በቃ እየፈራው ተውኩት። መቼም ያው እኔ እንደማያስችልሽ አውቃለሁ፣ ሁሉ ነገር እሺ እንደምትይኝ አውቃለሁ። ግን ይሄ ከባድ ነገር ሆነብኝና መጠየቅ ፈራውኝ። ግን ይከብዳል በእውነት፣ በእርግጡ ይከብዳል። የሚከብድ ጥያቄ በመጀመሪያ መጠየቅ አለብኝ ብዬ አላስብም። ግን ደግሞ ምንድነው ጥያቄው? ያው ምንም እንትን የሚባል ነገር የለም። ስለዚህ ምንድነው ጥያቄው ልስማውና የሚከብድ ከሆነ ይተዋል። ከባድ ነው በእውነት ከባድ ይመስለኛል። ግን ከተነጋገርን ደግሞ የሁላችንም ጥሩ ይሆናል ብዬ አስባለሁ። ሁላችንም ጥሩ ነው ያልከው ነገር ያው ጥሩ ያልሆነ ነገር ብቻ ያው ጥሩ አይደለም ብዬ መልሱን እሰጥሃለሁ። ግን ምንድነው ነው አጓጓኝሳ። እንግዲህ ምን ብዬ እንደምጀምርልሽ ብቻ አላቅም፣ ምን ብዬ እንደምነግርሽም አላቅም። እንዴት ማለት ሌላ ቀን እንደዚህ አይነት ለሀታም ጥያቄው ስለ እንትን ያልከው ነገር ሁሉ ትጠይቀኛለህ። ብቻ አሁን ምንድነው? ያው የኔ ጥሩ ነገር ያስደስትሻል ብዬ አስባለሁ። ግን ምንድነው ጥያቄ ያው ብትቀበዩም ባትቀበዩም ያው የሚጠበቅ ነገር ላይሆን ይችላል። ግን ጥያቄ ምንድነው? ያው እዚህ ስወጣም ስገባም የሆነ በጣም የምታስቸግረኝ ልጅ አለች። አንቺም በጣም ትወድሻለች፣ እኔም ትወደኛለች። ግን ሁለተኛ ሚስት አድርገህ ለምን አታገባኝም ትለኛለች ሁሌ ማለት ነው። ያው
ስልሽ ቀለል አድርገን እንነጋገርበት ነው የኔ አባባል ማለት ነው። እየቀለድክ ባልሆነ አይ ያለውን ነገር ነው የጠየቅኩሽ ስልሽ ያው ችግር የለውም። አሁን እሷ የምትለኝ ምንድነው እኔ እንደውም እንከባከባታለሁ እንደ ጓደኛዬም እንደ እንትንም እንከባከባቸዋለሁ ነው ምናምን ነው የምትለኝ። ማንን ነው የምትንከባከበው? እኔ ሀያትን ስልሽ የሆነ ነገር ቀለል ብታረጊው በጣም አሪፍ ነው። ሲጀመር እንደዚህ አይነት ነገር እንዴት ብለን ስለኔ ልትነግረኝ ትችላለህ? ሲቀጥልስ እንደዚህ አይነት ነገር እንዴት ልታስብ ትችላለህ? ስልሽ እንደዚህ አይነት ነገር በአንተ የማይጠበቅ ነገር ለምንስ ታደርጋለህ? ሲጀመር እሱ ልክ ነሽ፣ እንደሚያበሳጭ አውቃለሁ። ግን ምንድነው በቃ አለ አይደለ ልጅቷ የሆነ ስታያት ልጅቷ ሳያት ማለት ነው የሆነ በቃ አለ አይደለ የሆነ የፍቅር ሰው ናት እና ለምን ቤተሰብ አንሆንም ብዬ ነው። የፍቅር ሰው ናት። አንተ ከኔ ምን አተህ ነው? ከኔ ምን ጎሎ? አረ እንደዛ አይደለ ነገር ሲጎልበት የሆነ ነገር እና ታዲያ እንደዛ አታካብጂው። አካብደሽ እኮ ማየት የለብሽም። ቀለል አድርገሽው ያው አብረን መኖር እኮ ነው ቤተሰብ ሆነን ምንድነው ሌላውም ያደርገዋል እኮ በእኔ ብቻ አይደለም። በቃ እንደሱ ካረክ አንተ አድግ፣ እኔ ግን እንደፈለክ መሆን ትችላለህ። እኔ ግን ከአንተ ጋር መቀጠል አልችልም። ገባህ? ከአንተ ጋር መቀጠል አልችልም። ከሆነ ማድረግ ትችላለህ። በኢስላም አዎ ይፈቀደን ይላል። ግን እኔ ይሄ አምኜ የምቀበልበት ነገር አይደለም። ምንም ነገር አያሳምነኝም። በእንደዚህ አይነት በህይወቴ ቀልድ አላውቅም። ምትወጂኝ ከሆነ እኮ ድርድር አላውቅም። ምትወጂኝ ከሆነ እኮ የምወደውን ነገር የሆነ ብትወጂልኝ በወድ ደርበህ አግባብኝ ነው እንዴ? መደረብ ሌላ ሰው አግባኝ ብላኛለች፣ ጥያቄ አቅርባልኝ። እሷ እኮ አልደበራትም። እሷ እኮ አልደበራትም። እሷ አይደብራት። እሷ ምንድናት? እሷ እኮ ተከትላ የመጣች እንጂ የእኔን ህይወት እንትን የምትል አይደለችም። ገባህ? ስለዚህ እንደዚህ አይነት ነገር ደግመህ እንደዚህ አይነት ጥያቄ ደግመህም እንዳትጠይቀኝ፣ ደግመህም እንዳታወራኝ። እሺ? ስልኩን ልዘጋው ነው። አረ ቆይ አትዝጊው፣ እናውራና ስልኩን ልዘጋው። አትዝጊው። ቀለል አድርገን እንነጋገርበት ብዬ ነው። ቀለል አድርገን እንነጋገርበት ብዬ ነው። እንደዚህ እያልከኝ ነው እንዴ ማውራት የምችለው? አታስብም እንዴ? የት ነው ያለችው ብለህ አታስብም? ልክ ነሽ። በቃ እሺ፣ ቆይ በቪዲዮ እናውራ። اللهم إنا نسألك إيمانا نهتدي به. ዘጋችሁ። እሳት ሊነሳ ነው። አንድ ልሞክር። ዘጋችሁ። ሁለቴ ዘጋችሁ። ፕራንክ የምፈራው ለዚህ ነው ፕራንክ የምፈራው። ሄሎ። አቤት። ምን አልሽኝ ታዲያ? ምን ቀርቶ ደወልክልኝ? ስለሽ እንነጋገርበት ነው። አሁን እኮ ማካበድ የለብሽም። አታካብጂው ነው ያባባል።
ጉዳይ የለም። እንደዚህ አይነት እኔ በህይወቴ ቀልድ አላውቅም። ሲቀጥል ደግሞ መደወል የለብም በእንደዚህ አይነት ነገር። ስለዚህ አልፈልግም። እንደዚህ አይነት ህይወት ከፈለግ እንደፈለግ ያለ እሷም እኮ ትወድሻለች። እሷ አንቺንም ትወድሻለች፣ በጣም ታውቅሻለች። እና እንደ ወደደችኝ እንደ የምትወደውን እዛ ፈልጋት ውደዳ። እኔም መውደድ ምን ያስፈልጋታል? የምትወደው አንተን ከሆነ አንተ ይሄንን ፍንጭ ከሰጣት ምንም ማድረግ አይቻልም። ስለዚህ ይቅርታ አድርግልኝና ልዘጋብህ ነው። ስል አትዝጊው። ቆይ በቃ ነገርኩ፣ ልዘጋው ነው። ቻው፣ በቃ ደህና አደር። አልተዘጋም። በቃ ተዘጋ። በቃ አሁን ይቅርታ አላሳውቀን፣ ይቅርታን ጠይቅ። ሄሎ ተበልተሻል። በቃ ቪዲዮ እየሰራው ነበረ። ፕራንክ ነበረ ሞከርኩት። ቪዲዮ ከምጠላው ነገር የልብ ተናግሮ እንደዚህ ነው የሚል ሰው ከምጠላው ነገር ማለት ነው። ከዛ የሆነ ነገር አንተም እንደነሱ ጀመርክ። ኧረ እኔ አልወድም። ልሞክር ብዬ ነው። እንግዲህ ተሳክቶልሻል። አንቺ ተሳክቶልሻል። እኔ በማንኛውም ይሆንልህ ተደርጌያለሁ። ሲጀምር አልተደረኩም። እንደዚህ አይነት ነገር ፕራንክ እንድታረገኝም አልፈልግም። ያው ፕራንክ እኮ በብዙ መንገድ ይሰራል እና ሲሰሩ አይቼ ነው እንግዲህ ልሞክር ብዬ ነው። ለማንኛውም ጀግና ነሽ። ኧረ እባክህ ጀግና ነሽ። ጎበዝ። አይ እኔም አልመክርም፣ ፕራንክም አልመክርም፣ እንደዚህ አይነት ህይወትም አልመክርም። ያው አንቺ ላይ ማንም አያደርገውም። ብቻ ለቪዲዮ ስራ ብዬ ነው። ብቻ ፕራንክ መሆንሽ ራሱ ደስ ይላል። እኔ እንደዚህ ትፎገሪያለሽ ብዬ አላሰብኩም ነበረ ሲጀምር ማለት ነው። እንዴት ነው የማልፎገረው እንዴ? በአይኔ እኮ ነው የመጣኸው። ትቀልዳለህ እንዴ? እንደዚህ አይነት ቀልድ ደግሞ እኔ እንደማላውቅ ታውቃለህ። በቃ እሺ፣ እንደዚህ አይነት አላውቅም። እሺ፣ እናመሰግናለን። እሺ ጠብቅ። እሺ አንተ ጠብቅ፣ ይሄንን ምላሽን ታየዋለህ። እሺ። ያው እንግዲህ የቻናሌ ቤተሰቦች እንዳያችሁት ምንም ብሞክርም ተሳክቶልኛል። አላወቀችም ማለት ነው። ተፎገረች። መጀመሪያ ተፎገራለች። እንግዲህ እስከ መጨረሻ እስከምነግራት ድረስ ምንም ያወቀችው ነገር የለም ማለት ነው። ስለዚህ ፕራንክ አልመክርም። ሲጀምር እኔ ፕራንክ ልሞክር ብዬ ነው እንጂ ፕራንክ መስራትም አልወድም። ፕራንክ ለምንድን ነው ሰው ይጎዳል ብዬ አስባለሁ። አሁን እሷ ሰው ሀገር ነው አለችው። ጠንካራ ባትሆን ኖሮ ስልኩን ዘግታ ሌላ ጉዳት ልታደርስ ትችላለች። ሌላ ነገር ውስጥ ልትገባ ትችላለች። ብዙ ነገር ውስጥ ይገባል ሰው ማለት ነው። በዚህ ነገር ብቻ አይደለም፣ በሌላ ነገር በብዙ ነገር ፕራንክ ያደርጋል ሰው ስልክ ደውሎ ማለት ነው። ግን ፕራንክ እንደ ፕራንክ እኛ ሀገር ላይ በጣም ይቀረናል። ሰዎች በጣም ይጎዳሉ ፕራንክ እናድርግ በሚል ብዙ የተደበደቡ አሉ፣ የቆሰሉ አሉ፣ የደሙ አሉ። ብዙ ነገር አይተናል አይደለ? ፕራንክ ሰዎችን ይጎዳል። ግን በሌሎች ነገሮች ወይም በቃ ሲሪየስ ፊልም አድርገን እንደዛ ቢሰራ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ማወቅ አለበት ያ ሰው ወይም እንጃ ብቻ ያልሆነ ያላወቀውን ነገር እንደ ድንገት ስናመጣበት ድንጋጤም ሊኖር ይችላል። ያ ሰው ህመም ላይ ሊሆን ይችላል። ብዙ ነገር አለ። ስለዚህ ፕራንክ አልደግፍም። ከተመቻችሁ ይህን ቪዲዮ ላይክ ሼር አድርጉልኝ እና የመዳን ቅመሞች እና ስደት ላይ ያላችሁ ሴቶች ምን ትላላችሁ? በዚህ ቪዲዮ ላይ አስተያየታችሁን አስቀምጡልኝ ማለት ነው። እንግዲህ ስለተከታተላችሁኝ በጣም አመሰግናለሁ። ያው ሲስተር ወንድሞቼ ወንድም እህቶቼ ባሉበት ነው የሰራ ነው። ምንም ብቻ የሰራሁት ነገር አይደለም ማለት ነው። ስለዚህ አመሰግናለሁ። ሁላችሁም ቤተሰብ እንሁን። ላይክ ሼር ሰብስክራይብ አድርጉኝ። ቻው። በሌላ ቪዲዮ እስከምንገናኝ